ሰላም እንዴት ናችሁ? የግራፊክስ ዲዛይን ተማሪዎች፣ እኔ በጣም ደህና ነኝ። ባለፈው ቴሌግራም ላይ አናውንስ ባረኩላችሁ መሰረት ከዛሬ ጀምሮ ክላሳችንን ካቆምንበት እንቀጥላለን። ለዚህ ቻናል አዲስ የሆናችሁ ልጆች ከዚህ በፊት የግራፊክስ ዲዛይን ኮርስ ጀምረን ነበረ። ከክፍል 1 እስከ 10 ተምረናል። ዛሬ የምንቀጥለው ከክፍል 11 ነው ማለት ነው። አዲስ የመጣችሁ ልጆች ከሆናችሁ ደግሞ እዚሁ ቻናል ላይ ከክፍል 1 እስከ 10 ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። እሺ፣ እኔን ለማታውቁኝ ያዕቆብ ጃምቦ እባላለሁ። ፉልታይም ግራፊክስ ዲዛይነር ነኝ። በዚህ ቻናል ላይ ደግሞ የግራፊክስ ዲዛይን ኮርስ እሰጣለሁ። ለዚህ ቻናል አዲስ የሆናችሁ ልጆች ይህ ቻናል የግራፊክስ ዲዛይን እውቀቱን ማዳበር የሚችሉበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩት። እሺ፣ ወደ ዛሬው ቪዲዮችን ስንመለስ በዛሬው ቪዲዮችን አፕዴት ያደረጉንን ፒክስል ላብ አብረን ሪቪው እናደርጋለን። ምን ምን ነገሮች እንደተጨመሩበትና ኢንተርፌሱ ምን እንደሚመስል አብረን የምናይ ይሆናል ማለት ነው። በነገራችን ላይ እስካሁን ስንማር የነበረው በስልክ አፕሊኬሽን በፒክስል ላብ አፕ ኮርሱን ስንወስድ የነበረው። የስልኩንም ከጨረስን በኋላ ደግሞ ወደ አዶቤ ፎቶሾፕ እንሄዳለን ማለት ነው። ሌላው ደግሞ ለፒክስል ላብ አፕዴት የሚሆን ይህንን ፕሮሞ ዲዛይን ሰርቼ ነበር። የዚህንም አሰራር አሳየን ብላችሁ ነበር። ሙሉን የሰራሁት በፒክስል ላብ ነው ከከለር በስተቀር ማለት ነው። የዚህን አሰራር ደግሞ በቀጣይ ክላሳችን የማሳያችሁ ይሆናል ማለት ነው። እሺ፣ አሁን ደግሞ አፕዴት የተደረገውን አፕ አብረን ሪቪው እናደርጋለን። አፕሊኬሽኑ ልክ እንደከፈታችሁት እንደዚህ አይነት ኢንተርፌስ ይመጣላችኋል። ከዚያ በፊት ግን የአፕሊኬሽን እጃቸው ላይ ከሌለ የት ነው የምታገኙት? የእኔ የቴሌግራም ቻናል አለ፣ ያዕቆቤ ግራፊክስ የሚል የቴሌግራም ቻናል አለ። እዛ ላይ ገብታችሁ ዳውንሎድ አድርግታችሁ መጠቀም ትችላላችሁ ማለት ነው። ወይም ደግሞ ሊንኩን ከስር አስቀምጣላችኋለሁ። ይህ አፕሊኬሽን መጀመሪያው ከነበረው አፕሊኬሽን አፕዴት የተደረጉት ነገሮች እነዚህ ናቸው። ከዚህ በፊት የምንጠቀመው ፒክስል ላብ የራሱ ከስተም የሆነ አማሪክ ፎንቶች የሉትም ነበር። የአሁኑ አፕሊኬሽን ግን የራሱ ከስተም አማሪክ ፎንቶችን አዳርግቼባቸዋለሁ ማለት ነው። እንዴት እንደሆነ እስቲ ውስጥ ገብተን ላሳያችሁ። አድ የተደረጉት አማሪክ ፎንቶች እዚህ ውስጥ ናቸው። አሁን ለምሳሌ እዚች ጋር አንድ ቴክስት እንጻፍ። አሁን ለምሳሌ ፊደል ብለን እንጻፍ። ከዛ ፎንት ውስጥ ገብተን ከዚህ በፊት የነበረው አፕሊኬሽን እዚች ጋር ፎንትስ የምትለው ኦፕሽን ላይ ያሉት አማሪክ ፎንቶች አልነበሩም። የራሱ እንግሊሽ ፎንቶች ብቻ ነበር የነበሩበት። በአሁኑ ግን እዚች ጋር የምታዩት እስከ ስር ድረስ ያሉት ሙሉ ለሙሉ አማሪክ ፎንቶች ናቸው ማለት ነው። እስከዚህ ድረስ ከ150 በላይ አማሪክ ፎንቶችን ነው አድ ያደረኩበት እና የትም መሄድ ሳይጠበቅባችሁ እዚሁ በቀላሉ እንድትጠቀሙ አርግቼ አፕዴት አርግቼዋለሁ ማለት ነው። እስካሁን እንደዚህ የምታዩት በሙሉ አማሪክ ፎንቶች ናቸው። በተጨማሪም ደግሞ አሪፍ አሪፍ የሚባሉትን ለይቼ የእንግሊሽ ፎንቶችንም አድ አርግቼባቸዋለሁ። አሁን ለምሳሌ እስቲ አንዱን አማሪክ ፎንት ቼክ እናርገው። እሺ፣ ይህን ስንመርጠው እንደምታዩት አማሪክ ፎንት ነው ማለት ነው። አፕዴት የተደረገው አንደኛው ነገር ይሄኛው ነው። ሁለተኛው ደግሞ አፕዴት የተደረገው ቴምፕሌቶች ናቸው ወይም ደግሞ ፒኤልፒ ፋይሎች ናቸው። እዚች ጋር በቀኝ በኩል የምትመለከቷቸው እንዳለ ቴምፕሌቶች ናቸው ማለት እናንተ በቀላሉ እንድትጠቀሙበት ተደርጎ የተሰራ ማለት ነው። እነዚህን በቀላሉ ኤዲት አርግታችሁ ለራሳችሁ ትጠቀማላችሁ ማለት ነው። የቸርች ፖስተሮች አሉ፣ ሌላም ቴምፕሌቶች አሉት ማለት ነው። እና እዚች ጋር ደግሞ ሳይዞች አሉ። ሳይዞችን በቀላሉ እንድትለዩ የፌስቡክ ከቨር ፔጅ ሳይዝ አለ፣ የኢንስታግራም አለ፣ የዩቲዩብ ተምኒል ሳይዝ አለ፣ የቲክቶክ ሳይዝ። እነዚህም በቀላሉ እንድትጠቀሟቸው አርግቼ አፕዴት አርግቼዋለሁ ማለት ነው። ሌላው ደግሞ አፕዴት የተደረገው ብዙ ልጆች ጠይቁኝ ነበረ፣ ባክግራውንድ ከየት ነው የምናገኘው፣ እንዴት ነው የምናገኘው ብላችሁ ጠይቁኝ ነበርና በአሁኑ ግን የትም ሳትሄዱ እዚሁ አሪፍ አሪፍ ባክግራውንዶችን አድ አርግቼባቸዋለሁ ማለት ነው። እናንተ እዚሁ የትም ሳትሄዱ እዚሁ መጠቀም ትችላላችሁ ማለት ነው። የምትፈልጉት ደግሞ ድንገት እዚሁ እስካሌለ ፒንተረስት ላይ የፈለጋችሁትም ጽፋችሁ ማውረድ ትችላላችሁ ማለት ነው። እሺ፣ ሌላው አፕዴት የተደረገው ደግሞ አይካኖች ናቸው አፕዴት የተደረጉት። እነሱን የት ነው የምናገኘው?
ከላይ የፕላሷን ምልክት ነክተን ከሚመጡልን ኦፕሽኖች ውስጥ ስቲከር የምትል ኦፕሽን አለች። እሷን ስንነካት አሪፍ አሪፍ የሚባሉ ስቲከሮችን አዳርግቼባቸዋለሁ ማለት ነው። እዚህ ውስጥ ብቻም ሳይሆን ያሉት ከላይ ስቲከር እና ኢሞጂ የሚሉ ሁለት ኦፕሽኖች አሉ። ሁለቱም የተለያዩ አይከኖችን አዳርግቼባቸዋለሁ ማለት ነው። አሁን ለምሳሌ ስቲከር የሚለውን ስንነካው ብዙዎቻችሁ የምትጠይቁኝ ሻዶ አለ ከስር የሚገባ ግራዲየንት ሻዶ እዚሁ ማግኘት ትችላላችሁ። ሌላው ላይት ነው። ላይቶችንም በቀላሉ እዚሁ ማግኘት ትችላላችሁ። ሌላው የሎኬሽን አይከኖች አሉ፣ የሰዓት አይከኖች አሉ፣ የካላንደር የሶሻል ሚዲያ አይከኖችም ብቻ እናንተ የፈለጋችሁትን መርጣችሁ እንድትጠቀሙ አዳርግቼባችኋለሁ ማለት ነው። ሌላው ደግሞ ኢሞጂ የምትለውን ኦፕሽን ስንነካ ሙሉ በሙሉ ማለት ይቻላል ሁሉም አይነት የሶሻል ሚዲያ አይከኖችን እዚሁ ታገኛላችሁ ማለት ነው። ኢንተርፌሱ ነው ሌላውን አፕዴት ያደረኩት። ከዚህ በፊት የነበረው ከለር እንደዚህ አልነበረም። አሁን ግን ላይንም እንዲመች አርግቼ ቀይሬው አዲስ አርግቼዋለሁ ማለት ነው። እና ሌላው ደግሞ አፕዴት የተደረገው ድንገት ቱቶሪያል ከፈለጋችሁ የራሴን ዩቲዩብ ቻናል ሊንክ የትም ሳትሄዱ እዚች ጋር ቱቶሪያል የምትል ኦፕሽን አለች። እሷ ውስጥ ገብታችሁ ቀጥታ ወደ ዩቲዩብ ቻናል ይከታችኋል ማለት ነው። እነዚህም ብቻ ሳይሆን አባውት ውስጥ ስገቡ እኔም ማግኘት ከፈለጋችሁ ሁሉንም የምጠቀማቸውን የሶሻል ሚዲያ ሊንኮችን እዚህ ላይ አስቀምጬላችኋለሁ ማለት ነው። አሁን ለምሳሌ የዩቲዩብ አለ፣ የኢንስታግራም አለ፣ የፌስቡክ አለ፣ የቴሌግራም አለ። የትም ሳትሄዱ እኔም ማግኘት ከፈለጋችሁ በቀላሉ እዚህ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው። እና አፕዴት የተደረጉት ነገሮች እነዚህ ናቸው። ያው እኔ በአጭሩ ነው ያስረዳኋችሁ። እናንተ ደግሞ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው።